በሰሜን አማራ ቀጠና ስማዳ ወረዳ ፋኖ በፈጸመው የከበባ ጥቃት የጠላትን አከርካሪ በመስበር ታላቅ ድል መቀናጀቱን አስታወቀም። የሜጀር ጀነራል ውባንተ አባተ ልጆች ዛሬም በደማቅ ቀይ ቀለም ታሪክ እየጻፉ ይገኛሉ። ዝርዝሩን ታደምጡታላችሁ። ጠላት በከፍተኛ ሁኔታ ሲተማመንበት የነበረው ምሽግ ተሰብሮ ማደሩ ተሰምቷል። በዚህም በርካታ የአገዛዙ ወታደሮች ሲገደሉ፣ ቀሪው ኃይል ጨርቄን ማቄን ሳይል አካባቢውን ለቆ መሸሹ ተነግሯል። ዝርዝሩን ይዘናል። የደጋው መብረቅ ጦር ቀኛዝማች ተበጀ ወርቁ ክፍለ ጦር ለሶስተኛ ዙር በርካታ እግረኛ ፋኖችን በደማቀ ሁኔታ ማስመረቁን አስታወቀም። ሸዋ የገባው የ5 የአየር ወለድ ኮማንዶ ክፍለ ጦር ሰራዊትና ሪፐብሊካን ጋርድ እንዲሁም መደበኛ የመከላከያ ሰራዊት ልክ እንደ ጨው ሟምቶ እየቀረመው ተነገረም። በሸዋ የገባው ጠላት ስልክና ኢንተርኔት እንዲሁም የመብራት አገልግሎት አጥፍቶ በድሮና በተዋጊ ሄሊኮፕተር እንዲሁም በምድር መካናይዝድ መሳሪያዎችን ሽፋን ታግዞ ከእግረኛ ሰራዊት እስከ አየር ወለድ ኮማንዶ ሪፐብሊካን ጋርድ አባላት ቢያሰልፍም የፋኖን በትር መቋቋም ተስኖት ሟሙቶ አልቋል። ዝርዝሩን ይዘናል። ቅርቃር ውስጥ የገባው የብልጽግና ወታደር አከርካሪው በመቁረጥ ታላቅ ድል ተመዘገበም። የአማራ ፋኖ ብሔራዊ ንቅናቄ አጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦር በኤፍራታ ግድም ወረዳ በአየር ወለድ ኮማንዶ አባላት ላይ ድል መቀናጀቱን አስታወቀም። ኢትዮጵያ የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣ አስጠነቀቀች። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላችኋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት አብራችሁ እንድትሆኑ እየጋበዝኩኝ አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብረን እንቆይም። በሰሜን አማራ ቀጠና ስማዳ ወረዳ ፋኖ በፈጸመው የከበባ ጥቃት የጠላትን አከርካሪ በመስበር ድል ተቀናጀም። በወረዳው ሸርፋ ጎዳ ተራራ አቦ ቤተ ክርስቲያን ዙሪያ የኮንክሪት ምሽግ ሰርቶ ምሽግ በተቀመጠው የጠላት ኃይል ላይ እርምጃ የወሰዱት የፋኖ አባላት ይዞታቸውን በማስፋት ወገዳ ከተማን ሙሉ በሙሉ መቆጣጠራቸውን የመረጃ ምንጮቻችን አረጋግጠዋል። በቀጠናው የሚገኘው ብልጽግናው መከላከያ ሰራዊት ከፋኖ በሚፈጸምበት ከሳንጃ ወገብ ጀምሮ የጨበጣ የደፈጣና የጸረ ሽምቅ እርምጃ አከርካሪው ተሰብሮ ለአንድ ሰዓት እንኳን ቆሞ መዋጋት ሳይችል ቀርቶ በሽሽት ላይ ይገኛል። ወደ ሌላ መረጃችን ስናልፍ ቅርንቅር ውስጥ የገባው የብልጽግና ወታደር አከርካሪውን በመቁረጥ ታላቅ ድል ተመዘገበም። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ ሜጀር ጀነራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር መንትዮቹ እስቴ ደንሳና ስማዳ ሀገር ቢዘን ብርጌድ እንዲሁም የጉና ክፍለ ጦር ስራ አስፈጻሚዎች ታላቅ ድል ሲጎናጸፉ ውለዋል። የአማራ ፋኖ አንድነት ብስራት ያስጨነቀው የብልጽግናው አገዛዝ ዙፋን ጠባቂ በ5 አቅጣጫዎች በመከበብ ስማዳ ወረዳ ወገዳ ከተማ ሙሉ በሙሉ በመቆጣጠር ሸርፍ ጎዳ ተራራ አቦ ቤተ ክርስቲያን የኮንክሪት ምሽግ የጥፋት እቅዱን ቅዠት በማድረግ በጉና ክፍለ ጦር ሰብሳቢ አርበኛ ወንድ አንተ አሰፋና ወታደራዊ መሪ አርበኛ አዛዥ ደሳለኝ የጦር ጠበብቶች እየተመራ በጠላት ኃይል ላይ ከማለዳው 2 ሰዓት ጀምሮ እስከ ቀኑ 10 ሰዓት በቀጥላ ወደ ውጊያም በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረስ ተችሏል። ይህ በእንዲህ እንዳለም አንዳቤት ወረዳና ግንዳ ጠመም በክንደ ነበልባሎቹ ጉና ክፍለ ጦር ተደጋጋሚ በደረሰበት ጥቃት ተከትሎም ከዘራፊው ብልጽግና አገዛዝ ሙሉ በሙሉ ነፃ መሆን ችለዋል። በአለፋ ጣቁሳ ወረዳ የጠላት ኃይል ሲተማመንበት የነበረው ምሽግ ተሰብሮ ማደሩ ተሰምቷል። በዚህም በርካታ ያገዛዙ ወታደሮች ሲገደሉ፣ ቀሪው ኃይል ጨርቄን ማቄ ሳይል አካባቢውን ለቆ ሸሽቷል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለ ጦር አይሸሽም ብርጌድ ፋኖች በጣቁሳ ወረዳ ጨው ድባ ከተማ ውስጥ መሽጎ የነበረው የጠላት ጥምር ጦር ላይ የካቲት 1 ቀን 2018 ዓ.ም አጥቢያ ሌሊት በወሰዱበት እርምጃ አከርካሪው በመስበር ድል መቀናጀታቸውን የመረጃ ምንጮቻችን አረጋግጠዋል። በዚህም በርካታ ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ፣ ቀሪው ኃይል አካባቢውን ለቆ ወደ ጭልጋ ሸሽቷል። ቀጠና የማይገድባቸው የበጌምድር አካል የሆኑት አይሸሽም ብርጌዶች በስቅለት አይንባ በአርማጭሆ በመተማ በቋራ በጣቁሳ እየተዘዋወሩ የጠላትን ቅስም የሚሰባብሩ ሲሆን በዛሬው ዕለትም ይህ ፈርጣማ እጃቸው ጨው ድባ ላይ አርፈዋል። ወደ ሌላው መረጃ ስናልፍ የደጋው መብረቅ ኮር ቀኝ አዝማች ተበጀ ወርቁ ክፍለ ጦር ለሶስተኛ ጊዜ በርካታ እግረኛ ፋኖች በደመቀ ሁኔታ አስመርቋል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር ቀኝ አዝማች ተበጀ ወርቁ ክፍለ ጦር ለበርካታ ወራቶች ሲያሰለጥናቸው የነበሩትን ፋኖችን የካቲት 1 ቀን 2018 ዓ.ም የኮሩ አመራሮች በተገኙበት መድረክ ላይ አስመርቋል። ቀኝ አዝማች ተበጀ ወርቁ ክፍለ ጦር በርካታ እግረኛ ፋኖችን ለሶስተኛ ዙር ያስመረቀ ሲሆን በዚህም የምርቃት ስነ ስርዓት ላይ የደጋው መብረቅ ኮር
የፖለቲካ ዘርፍ ኃላፊ አርበኛ ብርሃኑ አረጋ በመክፈቻ ፕሮግራሙ ላይ የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን የአማራ ህዝብ የብረት አጥር ናችሁ። የአማራን ህዝብ ጠላት የሚያጠቃው በእናንተ አስከሬን ላይ ተረማምዶ ነው። ስለዚህም እናንተ የአማራ ህዝብ መታፈሪያና መከበሪያ የብረት አጥር ናችሁ በማለት ለተመራቂዎች መልእክት ያስተላለፉ ሲሆን የኮሩ ህዝብ ግንኙነት ኃላፊ አርበኛ መኩሪያው አጋዡ እናንተ አማራ ናችሁ፣ በአማራዊ የሞራል ልዕልና ቆማችሁ የተገኛችሁ በማለት ለተመራቂዎች መልእክት አስተላልፈዋል። የክፍለ ጦር ዋና አዛዥ አርበኛ በለጠ መኩሪያው በበኩላቸው ለተመራቂ ፋኖች የአማራን ህዝብ ነጻ የማውጣት ኃላፊነት የዚህ ተመራቂ ጭምር ነው ሲል ለተመራቂ አሳስቧል። በዚሁ የምረቃ ስነ ስርዓት ላይ የአሰልጣኞች ምስጋና እየፈጸሙት ላለው ህያው ገደል የሽልማት ፕሮግራም የተበረከተ ሲሆን ይህ የአሰልጣኞች ማነሻሻ የምስጋና እውቅና ለቀጣይ የተልእኮ መንሰላል ይሆን ዘንድ ታስቦ የተደረገ ነው ተብሏል። ወደ ሌላው መረጃችን ስናልፍ ሸዋ የገባው 5 የአየር ወለድ ኮማንዶ ክፍለ ጦር ሰራዊትና ሪፐብሊካን ጋርድ እንዲሁም መደበኛ የመከላከያ ሰራዊት ልክ እንደ ጨሟሙቱ እየቀረ ነው። በሸዋ የስልክና ኢንተርኔት እንዲሁም የመብራት አገልግሎት አጥፍቶ በድሮን በተዋጊ ሄሊኮፕተር እንዲሁም በምድር ሜካናይዝድ መሳሪያዎች ሽፋን ታግዞ ከእግረኛ ሰራዊት እስከ አየር ወለድ ኮማንዶ ሪፐብሊካን ጋርድ አባላት በአድማ ብተና ሚኒሻ መንገድ መሪነት በቀጠናው አሰልፎ የነበረው አገዛዙ ከወደ ፋኖ በደረሰበት አጻፋዊ እርምጃ ከባድ የሆነ ሰብአዊና ቁሳዊ እንዲሁም ሞራላዊ ፖለቲካዊ ኪሳራ መከናነቡን የመረጃ ምንጮቻችን አረጋግጠዋል። የፋኖ አባላቱ አትችሉም፣ ብትችል እንኳን ኔትወርክና መብራት አጥፍቶ መግጠም ቀርቶ ሰማይ ላይ ያላቸው ፀሐይ ብርሃኗን አጥፍተህ ብትገጥምም ድል እንደ ሰማይ ርቆ ይቀራል እንጂ እንደ ሰዓት የሚፋጅ ክንዳችን ልትገዳደር አትችልም የሚል ከብረት የጠነከረ ምላሽ ሰጠውታል። ኢትዮጵያ የኤርትራ ሰራዊት ከተቆጣጠረቻቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣ አስጠነቀቀች። የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተፈርሞ ለወጣው ለኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላይ ደብዳቤው ተልኳል። ኤርትራ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጸዋል። የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶም ይህ ጥያቄ ተቀባይነት የሚያገኝ ከሆነ የባህር አገልግሎት ጉዳዮችና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አመላክቷል። የኤርትራ ሰራዊት ለረዥም ጊዜ የኢትዮጵያ ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝ ጠቅሰዋል። በአዋሳኝ አካባቢዎች የኤርትራ መንግስት በስም ያልጠቀሱት የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። የታጣቂ ቡድኖችም በስም በይፋ በደብዳቤ ላይ ባይጠቀስም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህዋትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉ ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነትና በድንበር ላይ ከሚፈጸመው ጥሰት በተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱ ገልጿል። ባለፉት ጥቂት ቀናት ድንበር አካባቢ የታዩት ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድ መምረጡን ያመላክታል ሲል አመላክቷል። ከታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ይገኛል ብለዋል። በሰሜን ምስራቅ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በሰሜን ምዕራብ የሀገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለውን የጋራ ወታደራዊ እርምጃ ጸብ አጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን አውግዟል። ይህ ተቀባይነት የሌለው ሁኔታ ለማቆም የኤርትራ መንግስት ወታደሮቹ ከኢትዮጵያ ግዛት በአስቸኳይ እንዲወጡና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋ ጠይቋል። የሁለቱ ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜት ለመከባበር ዝግጁ ነን ያለ ሲሆን አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምን መመዘኛ ተቀባይነት የሌለው ነው ሲል ገልጿል። ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆንም በይፋ ጠይቋል። ለግማሽ ምዕተ ዓመት ያህል በማያበራ ግጭት ላይ ተኑሯል ያለው ደብዳቤው ይህ አይነቱ የግጭት አዙሪት በውይይትና በዲፕሎማሲያዊ ጥረት እልባት ሊያገኝ የሚችልበት እድል እንዳለም አመላክተዋል። በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑን አብራርተዋል። የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲከበር ላቀረበው ህጋዊ ጥያቄ አዎንታዊ ምላሽ ከተገኘም የኢትዮጵያ መንግስት የባህር ላይ ጉዳዮችና በአሰብ ወደብ በኩል ወደ ባህር በር ጉዳዩን ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉን አቀፍ እልባት እንዲያገኝ በቅን ልቦና ድርድር ለማድረግ ፈቃደኛ እንደሆነ ማሳወቋል። የጋራ መከባበርና መተሳሰብ ግንኙነትን ለመፈተሽ ቆርጠን ተነስተናል ያለው ደብዳቤው ቀና ምላሽ እንደሚያገኝ ተስፋውን ገልጿል። በኤርትራ መንግስት በኩል እስካሁን ለዚህ ደብዳቤ የተሰጠም ይፋዊ ምላሽ የለም።
የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘው። ጤና ይስጥልኝ።